ሁላችሁም ትላላችሁ መንገድህን በሉ እስኪ። መንገድ አይሰማኝም። ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። መንገድህን ለማን ስጥ? በማን ታመን? እርሱ ምን ይልልሃል? እሱ ምን ይልልሃል? እሱም ያደርግልሃል። የዛሬው በዓል ዋናው ትልቁ ይሄ ነው። ሐሳብን፣ ጭንቀትን፣ የገጠመን ችግር ወይም ደግሞ በቤት በህይወት በኑሮ በትዳር በገበያ ቦታ በምንኖርበት በዚህ ምድር በአጠቃላይ የጎደለብንን ነገር ሁሉ ለማን መስጠት? ከሰጠን በኋላ በማን መታመን? እዚያ በኋላ እግዚአብሔር ያደርገዋል ማለት ነው። ከዚያ ባለፈ ግን በእኛ ጥበብ፣ በእኛ እውቀት፣ በእኛ ብልሃት፣ በእኛ ድካም፣ በእኛ ጥረት የሚሆን አንድም ነገር የለም። የጎደለብንን አንተ ሙላልን ካልነው፣ ያጣነውን አንተ ስጠን ካልነው፣ የጠፋብንን ነገር አንተ ግለጥልን ብለን ለሱ ከሰጠነው፣ እርሱን ደግሞ በትዕግስት በጽናት ከጠበቅነው፣ ስንጠብቅ ደግሞ ልቡናችን ሳይከፋፈልብን ያደርገዋል ወይስ አያደርገውም? ይሄን ላደርገው ወይስ ያንኛውን ሳንል ለእግዚአብሔር የምንሰጠውን ነገር ሁሉ ሌላ አማራጭ ሳናስቀምጥለት ይህም ባናደርግ ይህ ፕላን ባይሆንልኝ ሁለተኛው ባይሆን ሶስተኛው ተብሎ አማራጭ የማይቀመጥለት አማራጩ እሱ ብቻ የሆነ እግዚአብሔር የጎደለንን ደሱ ከሰጠን እሱ ይሞላልናል ማለት ነው። ይሄው ቅድስት ሐና ቅዱስ ኢያቄም ምን አጡ? ምን አጥተው ነበር? ምን አጡ? ልጅ አጡ። ልጅ ሲያጡ ደግሞ ማህፀንን የሚከፍት ከአባት አብራክ ደግሞ ዘር ወደ እናት ማህፀን እንዲተላለፍ የሚያደርግ መልክን ባይን እንዲያዩ ዘርን እንዲተኩ የሚያደርግ እግዚአብሔር ብቻ መሆኑን አመኑና ወደ እግዚአብሔር ጸለዩ። ችግራቸውን ለሱ ገለጡ። ከዚያ በኋላ ደግሞ በሱ ታመኑ። አንተ ታደርገዋለህ አምላክ። ቅድም መምህራችን እንደነገሩን መስጠት ከፈለክ ሰጣለሁ ብለህ ፈቃድህ ከሆነ አንተ ታደርገዋለህ። አንተ ካልፈቀድክ ደግሞ የሚሆን ነገር የለም አሉና ጸሎታቸውን፣ ልመናቸውን፣ ምልጃቸውን፣ ፍላጎታቸውን ለማን ሰጡ? ለማን ሰጡ? ለእግዚአብሔር ሰጡ። ከዚያ ታገሱ፣ ያደርገዋል ብለው ታመኑ። እስከ እርጅናቸው ድረስ ስድቡን ችለው፣ ሽሙጡን ችለው፣ አሽሙሩን ችለው፣ በጎረቤት ያለውን በቃ መጠቃቀሻ መሆናቸውን መነጋገሪያ መሆናቸውን ያን ሁሉ ችለው ለእግዚአብሔር ሰጡ። ቅድም መምህራችን እንደነገሩን እግዚአብሔር ልጅ ሰጣቸው። ያውም የሰጣቸው ልጅ በትዕግስታቸው በጽናታቸው በሱ በመታመናቸው ምክንያት ችግራቸውን ለሱ አሳልፈው በመስጠታቸው እመቤታችንን ለመውለድ በቁ ማለት ነው። እኛም ችግራችንን ለሱ መስጠት ይገባናል ለማለት ነው። እግዚአብሔር አምላካችን የሁላችንም ጸሎታችን ይስማን። እኛ ለእግዚአብሔር ሌላ አጋፋሪ ስለምናበጅለት ነው። ስለት እንሳላለን። ከዚያ ደግሞ በሕክምና እንሞክራለን። ሕክምና መሞከሩ ችግር የለውም። ለዶክተሮች ጥበቡን እውቀቱን የሚሰጥ እሱ ነው። ከዚያ ደግሞ ጠንቋይ ቤት እንሄዳለን። ደግሞ ከቃሉ ጋር ናቸው። እግዚአብሔር ከእናንተ ጋር ይሁን። ለእግዚአብሔር ስለት አስገባን፣ በሕክምና ሞከር። ከዚያ ደግሞ ቤት ሄድን፣ ጠንቋይ ቤት ሄድን። ደግሞ ከዚያ ደግሞ ሴቷ ወስልታ ሌላ ወንድ ትሄዳለች፣ ወንድ ወስልቶ ደግሞ ሌላ ሴት ይሄዳል። ይሄ ለእግዚአብሔር መስጠት ነው? አይሆንም። በሰው ብልሃት በሰው ሩጫ ብቻ የሚሆን ነገር የለም። እሱ ሲፈቅድ ሁሉም ይሆናል ለማለት ነው። እግዚአብሔር አምላካችን እንደ ቅድስት ሐና እንደ ቅዱስ ኢያቄም ጸሎታችን ይቀበልልን። አሜን። እሱ ሲፈቅድ ሁሉም ነገር ይሆናል።
አሁን በመጋቤ ሐዲስ የተሰጠኝ የባንክ አካውንት አለ። ፈቃደኞች የሆናችሁ ትይዙና አቅም ስታገኙ በተመቻችሁ ጊዜ በተመቻችሁ ስል ለመስጠት አቅም ሲኖራችሁ ጊዜ ሲኖራችሁ እንድትሰጡ ነው። አካውንት ትይዛላችሁ። አነባለሁ። 1026 02 21 99 3 እንደገና ልድገመው። 1026 02 21 99 3 ይሄ የደብረ ኤዶም ቅዱስ ያሬድ እና ቅድስት ሐና አንድነት ገዳም የባንክ አካውንት ነው። በዚህ የቻላችሁትን እናንተ ትሰጣላችሁ። ደግሞ ሳይመቻቸው ቀርቶ ሳይሆንላቸው ቀርተው እዚህ ቦታ ያልመጡ ወገኖቻችን መልካም ለማድረግ ስጦታቸውን ሰጥተው በረከት ለማግኘት የሚፈልጉ ካሉ ለነሱ ደግሞ የባንክ አካውንቱን ሰጧቸውና ቅዱስ ያሬድ ይሄ ያስፈልገዋልና በዚህ አካውንት እንድታስገቡ ብላችሁ እንድትናገሩ ለማለት ነው። እግዚአብሔር አምላካችን የሁላችንም ጸሎታችን ይቀበለን፣ ልመናችንን ሁሉ ይስማን። ስንመጣ እንግዲህ ይህን ይዘን ነው መሄድ ያለብን። አንድ በዓል ስናከብር የክፉዎችን ታሪካቸውን ስንተርክ እነሱን እየከሰስን እየወቀስን እየረገም አሁንም እንደገና ጥላቻችን እየገለጥን አይደለም። እነገሌ ክፉዎች ቢሆኑ ይህን ኃጢአት ሰሩ፣ በምድር እግዚአብሔር ከፈረደባቸው በዚህ ምክንያት ይህ ተፈረደባቸው እንላለን። ወደ ገሃነመ እሳት የገቡትን ደግሞ ይህን በማድረጋቸው ክፉ ደረሰባቸው ብለን ስንናገር እኔና እናንተም እንዲያ ካደረግን የዚያ ዕጣ ይደርሰናልና እንጠንቀቅ፣ ራሳችንን እንጠብቅ ማለት ነው። የመልካሞቹንና የደጋጎቹን ደግሞ ስንናገር ቅድስት ሐና ቅዱስ ኢያቄም ልጅ በማጣታቸው በመምከናቸው ምክንያት የሰው መጠቋቋሚያና መሳቂያ ሲሆኑ ሰዎች ከቤተ እግዚአብሔር ሲያባረሯቸው ከሃይማኖታቸው እንዲገለሉ ሲያደርጓቸው ሲያሸማቅቋቸው ሲያሳዝኗቸው የለም በእኛ ብስለት በእኛ ጥበብ በእኛ እውቀት አላሉም። በጽናታቸው በትዕግስታቸው ችግራቸውን ለእግዚአብሔር በመግለጣቸው እግዚአብሔር ትዕግስታቸውንና ጽናታቸውን አይቶ ልጅ ሰጣቸው ስንል ምን ማለታችን ነው? እኛም የጎደለንን ለእግዚአብሔር እንስጠው፣ አንተ አድርግልን እንበል፣ የእኛን ስራ እኛ እንስራ፣ የእሱን ደግሞ ለእሱ እንስጠው ማለታችን ነው። ግልጽ ነው። እግዚአብሔር ከእናንተ ጋር ይሁን። እንግዲህ አንዳንድ ጊዜ ደግሞ የምናደርጋቸው ነገሮች አሉ። እኛ መስራት ያለብንን ነገር ሁሉ እንተዋለን። እኛ ልንሰራው የሚገባን የእኛን ድርሻ እንተውና ለእግዚአብሔር ሁሉን እንሰጠዋለን። የእኛ ድርሻ አለን፣ ልናደርገው፣ ልንሰራው፣ ልንተገብረው። እግዚአብሔር ሲፈጥረን ከድርሻ ጋር ነው። የእኛ የሥራ ድርሻ አለን። እርሱ ደግሞ ከኛ ቀን በላይ የሆነውን በሱ ብቻ የሚሰራውን እሱ ይሰጠናል ማለት ነው። እኛ የምንሰራውን ከተውን በስንፍናችን በድካማችን ለችግር እንጋለጣለን ማለት ነው። የእሱን ስራ ደግሞ እኛ እናደርጋለን ብለን በሱ ስራ ውስጥ የምንገባ ከሆነ ያለ አቅማችን ያለ ስጦታችን በሱ ስራ ስለገባን እንጎዳለን እንጂ የምናገኘው ጥቅም የለም። የዛሬ በዓል የሚያመለክተን ይሄ ነው። ትዕግስት ነው የሚያሳየን። ሰምታችኋል አይደል? ቅድስት ሐና ቤተክርስቲያን እግዚአብሔር ልትሳለም ሄደች፣ ልትሄድ ፈለገች። ከቃሉ ጋር ናቸው። እግዚአብሔር ከእናንተ ጋር ይሁን። ፈለገችና የምትለብሰው ልብስ አጣች። አይ ዛሬ ቤተ እግዚአብሔር ይሄድ ነበር፣ የሥራ ልብሴም ደግሞ ለብሼው እንደሰነበትኩ ነው፣ ቅያር ልብስ ደግሞ የለኝም፣ እንደው ምን ይዤ ልሂድ፣ ምን ለብሼ ልሂድ አለች። ጎረቤቷ ምን አለቻት? ታዲያ 2-3 ልብስ አለልሽ አለቻት። ቅድስት ሐና ልቀበላት ብላ ካሰበች በኋላ ስታስብ ያቺ ሴት በኃጢአት በዝሙት በምንዝር የምትኖር ናት። እህቴ ከአንቺ ወስድ ተውሼ ብለብስ ደስ ይለኝ ነበር፣
ያለው ከሌለው ለሌለው ይሰጣል፣ የሌለው ደግሞ ካለው ይበደራል፣ ይዋሳል። ግን ያንቺ በዝሙት በምንዝር በኃጢአት የመጣ ነው። ይህን ለብሼ ብሄድ እግዚአብሔር እንደው ላይቀበለኝ ይችላል አለች። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ንጹሕ ባህሪ ነው። በባህሪው ንጹሕ ነው። እግዚአብሔር ንጹሕ ነገር ይወዳል። ከቂም፣ ከበቀል፣ ከተንኮል፣ ከክፋት፣ ከምቀኝነት ንጹሕ የሆነ ልብ ይወዳል። በዚያውም ላይ ደግሞ ንጹሕ ነገር ለብሰን ብንሄድ ይወዳል። ከልብሱ ንጽሕና ይልቅ የመጣበት መንገድ የኃጢአትና የተንኮል የበደል ከሆነ ሰው ያለቀሰበት ያዘነበት ከሆነ እግዚአብሔር አይቀበለውም ማለት ነው ብላ ስትላት፣ አይ ሐና እኔ በምን ምክንያት ነው ልጅ የነሳት ብዬ አዝንልሽ ነበር። ከቃሉ ጋር ናችሁ? እግዚአብሔር ከእናንተ ጋር ይሁን። አዝንልሽ ነበር፣ ለካ እንደዚህ እንደ በቅሎ ያመከነሽ እንደ እንጨት ያደረቀሽ በዚህ ክፋትሽ ነው ብላ ሰድባት ሄደች። እናንተ ብትሆኑ ምን ታደርጋላችሁ? ልጅ የሌላችሁ መካን ሆናችሁ በዚህ እያዘናችሁ ለብሳችሁት የምትሄዱ ደግሞ ንጹሕ ነገር አጥታችሁ እየተጨነቃችሁ ልስጣችሁ ያላችሁ ሰው እንደገና ያንን ደካማ ጎናችሁን አንስቶ እንደ በቅሎ ደርቀሻል፣ መክነሻል፣ እንደ እንጨት እንደ ድንጋይ ደርቀሻል፣ እንደ ድንጋይ ደርቀሻል፣ እንደ በቅሎ መክነሻል ብሎ ሰድቧችሁ ቢሄድ ምን ትላላችሁ እናንተ? ያዙ ይልቀቁኝ አይደል? ያዙ ይልቀቁኝ። ምን እሷ ደካማ ጎኔን አይደል ፈልጋ የነገረች እኔ ምን ልናገራት? እንፈልጋለን። ከእሷ ካጣን ከእናቷ ከአባቷ እንሄዳለን። ከእናት ከአባት ከጠፋ ከአያት ከቅድመ አያት ከቤተሰብ ከዘመድ ተፈልጎ ያን መራራ የሆነ መርዝ የሆነ ክፉ የሆነ ቃል እናገራለን። ሐና ግን ምን አለች? እግዚአብሔር አምላኬ በኃጢአቴ ነው በምን ምክንያት ነው ብላ አዝና ተክዛ ያን አዳፋ ልብሷን ለብሳ ሄዳ ወፎች ጫጩት አላቸው፣ እንስሳት ግልገል አላቸው አሉ ግልገሎች አሏቸው፣ ፍጥረታት ሁሉ ዘሩን ይተካል፣ የኔ ምንድነው ምክንያት ችግር ብላ አልቅሳ ተመለሰች እንጂ ለሰደቧት ሁሉ ስድብ፣ ክፉ ላደረጉባት ሁሉ ክፉ አልመለሰች። ከዚህ የምንማረው ትዕግስትን ነው ማለት ነው። ከቃሉ ጋር ናችሁ? እኔና እናንተ ግን ከማጨብጨብ ውጭ የእነሱን ታሪክ ከመተረክ ያለፈ የለም። አይደለም ከዚህ ወጥተን ከቅጽሩ ከአርባ ክንዱ ውጭ ወጥተን ቀርቶ እዚህ ውስጥ እንኳን ጸበል ስንቀበል መስቀል ለመሳለም እንዲህ እየተሳደብን መስቀል እንሳለማለን። እየተሳደብን ወግጂ ልኛች የሆነ ነገር ምን አለየ። የዛሬው በዓል ይህን አያስተምረንም። እስኪ በሉ ከኔ ጋር የዛሬው በዓል በሉ እስኪ ስድብን፣ ቁጣን አያስተምረንም። ያስተምረናል? ቅድስት ሐና ተሳድባለች? የዛሬው በዓል በሉ እስኪ የሚያስተምረን ትዕግስትን፣ ዝምታን፣ ክፉ ነገርን መቻል፣ መንገድን ሁሉ በሉ መንገድን ሁሉ የጎደለንን ሁሉ ያጣነውን ነገር ሁሉ ለእግዚአብሔር መስጠት፣ በሱ መታመን፣ ከሱ መጠበቅ ነው አይደል የምንማረው? እና ታዲያ እኛ ይህን ለምን አጣ ነው ብለን ማየት አለብን። በጣም አበዛው፣ ይቅርታ ጠይቃለሁ። ከዚህ በመቀጠል ብፁዕ አባታችን እኛ ያጎደልነውን ሞልተው እኛ ያጠመምነውን አቃንተው በዚህ ቅዱስ ቦታ ምሕረትና ቸርነት ከእግዚአብሔር ከብፁዕነቱ ደግሞ ቡራኬ ፈልገው ለተሰበሰቡ ልጆች አባታዊ ቃለ ምዕዳንና ቡራኬ እንዲሰጡልን በትህትና ጠይቃለሁ። ወደ ብፁዕ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሁንና ገናና ፈጣሪያችን እግዚአብሔር እዚች ዕለት እንድንደርስ በዚህ ቅዱስ ቦታ እንድንሰበሰብ በፈቀድክልን እናመሰግንሃለን። ክብር ምስጋና ውዳሴ ላንተ ይሁንልን። አምላካችን እግዚአብሔር ሆይ እነሆ እስካሁኗ ሰዓት እንደጠበቅከን ቀሪውን ጊዜ ደግሞ ጠብቅልን፣ ገዳሙንም እንድታሰፋልን፣ የተጀመሩን በጎ ነገር ሁሉ እንድታስፈጽምልን
እንለምንሃለን። የተወደዱ ሊቀ ሥልጣናት አባ ዮሴፍ ደስታ፣ የተወደዱ መጋቤ ሐዲስ ሁሉ የዚህ ታላቅ ገዳም አበምኔት፣ በዚህ ቅዱስ ቦታ በዚህ ገዳም የምታገለግሉ አባቶች፣ መነኮሳት፣ መነኮሳያት፣ የአብነት መምህራን፣ ደቀ መዛሙርት በዛሬዋ ዕለት ከገዳሙ በረከት ለማግኘት ከየአካባቢው የተሰበሰባችሁ ምዕመናን፣ ምዕመናት፣ የሰንበት ተማሪዎች፣ ወጣቶች፣ ወንዶችም ሴቶችን ሁላችሁንም በልዑል እግዚአብሔር ስም እንደምን አረፈዳችሁ? እንደምን አላችሁ? እንኳን አደረሳችሁ። አሜን። ወይጽአ አብይ ነገር እምአፉክሙ፣ ከአንደበታችሁ ክፉ ነገር፣ መራራ ነገር፣ ሰውን የሚያሳዝን ክፉ ነገር አይውጣ። ይህን ቃል የተናገረችው የሳሙኤል እናት ቅድስት ሐና ናት። ሐና በሚለው ስም የተጠሩ ሶስት ዋና ዋና እናቶች አሉ። ሶስቱም ሁሉ የተቀደሰ ታሪክ ነው ያላቸው። ሶስቱም ሁሉ ታሪካቸው ብንከተል፣ ብናጠናው፣ ብንመራበት እነሱን የቀደሰ እግዚአብሔር እኛንም ይቀድሰናል። የሳሙኤል እናት ሐና ትባላለች። የእመቤታችን እናትም ሐና ትባላለች። በተለይም የሳሙኤል እናት የሐና ታሪክና የእመቤታችን እናት የቅድስት ሐና ታሪክ ተመሳሳይ ባህሪ ነው ያለው፣ ተመሳሳይ ይዘት ነው ያለው። ያችም የሳሙኤል እናት ቅድስት ናት፣ ይችም ቅድስት ናት። ያችም መካን ነበረች፣ ይችም መካን ነበረች። ያችም እግዚአብሔርን ለመነች፣ እግዚአብሔር ሰማት። ይችም እግዚአብሔርን ለመነች፣ እግዚአብሔር ሰማት። ለዚያች የተባረከ ወንድ ልጅ ነቢዩ ሳሙኤልን ሰጣት። ለዚችም የተባረከች ዓለሙ ሁሉ የሚቀደስበትን ኢየሱስ ክርስቶስን የወለደች እመቤታችንን ቅድስት ማርያምን ሰጣት። ስለዚህ ታሪካቸው ተመሳሳይ ነው። ሶስተኛይቱ ሐና ደግሞ ሐና ነቢይት ትባላለች። ይቺ ተድራ ከባሏ ጋራ 7 ዓመት እንደኖረች ባለቤቷ ሲሞትባት ሌላ አላገባም ብላ በጸሎት ተወስና ወደ 80 ዓመት በላይ ባለው ዕድሜዋ ሁሉ እግዚአብሔርን ስታመሰግን እግዚአብሔርን ስታገለግል ኖራ ታሪኳ በመጽሐፍ ቅዱስ ተጽፎላት ያረፈች እናት ናት። ወይጽአ አብይ ነገር እምአፉክሙ የሚለውን ኃይለ ቃል የተናገረችው የሳሙኤል እናት ቅድስት ሐና ናት። ራሱ ጸሎቷ ተጽፏል። ረዥም ጸሎት ነው፣ ተጽፏል። ምን ብላ እንደጸለየች እና ምንድን ነው በዚያ ዘመን አንድ ወንድ ብዙ ሴቶችን ያገባ ነበር፣ አይከለከልም ነበር። ብቻ በስርዓት ይሁን እንጂ አይከለከልም ነበር። ለምሳሌ ያዕቆብ 2 ሚስቶች ነበሩ። ከነሰራተኞቻቸው 4 ሚስቶች ነበሩ። አብርሃም ደግሞ ሳራ ነበረችው። እንደገና በሳራ ጥያቄ አጋርን አግብቶ ነበር። በኋላም ሳራ ካረፈች በኋላ ሌላ ሴት አግብቶ
7 ያህል ወንድ ልጆችን እንደወለደ በመጽሐፍ ቅዱስ ታሪኩ ተመዝግቧል። እና ይቺ ሐና እመ ሳሙኤል ባለቤቷ ያገባት ሁለተኛይቱ ሚስቱ ወላድ ናት። ይችኛይቱ መካን ናት። ግን ታስቀይማት ታሳዝናት ነበር። ልጅ እንደሌላት እንደማትወርስ አይነት ያለውን የምታዝበትን ስሱ ጎኗን እየነካች ታሳዝናት ነበር። በኋላ ግን እግዚአብሔር ጸሎቷን ሰምቷት ሳሙኤልን ወይ ሕፃን ነገር ማቁት አፋችሁ ከአንደበታችሁ ክፉ ነገር፣ ታላቅ ነገር፣ አስቀያሚ ነገር፣ የሰውን ሕሊና የሚወጋ ነገር አይወጣም። ይችን እናት ልንከተላት አይገባም። ዛሬ እናቶች አብይ ነገር፣ መጥፎ ነገር ከአንደበታችሁ እንዳይወጣ ያስተምራችኋል። ያስተምራችኋል አይደል? እናንተን ሴቶችን ብቻ ሳይሆን ወንዶችንም ሁላችንንም ያስተምራል። ክፉ ነገር ምንም አይጠቅም። ለጊዜው ከአንደበት ሲወጣ ያረካል፣ ቆይቶ ግን ያሳዝናል፣ ያጸጽታል። ሰይጣናዊ አነጋገር ስለሆነ ሰይጣን ስላለበት ይገፋፋል። ልክ ልኩን ልንገረው፣ ልክ ልኳን ልንገራት ያሰኛል። ከአንደበት ያ ነገር በስሜት ይወጣል። በኋላ ግን ሌላው ይቅርና በእግዚአብሔር ዘንድ ይቅርና በሽምግልና ሲቀመጡ እንዲህ ብላኛለች እንዲህ ብሎኛል ሲባል በጣም ያሰብኩት በዚህ ሕፃን ልጅ ነገር ናቁኩ እንዲያለች ቅድስት ሐና ክፉ ነገር ከአንደበታችን አይውጣ ትላለች። ዛሬ ቅድስት ቤተክርስቲያን ቅድም እንደተነገረው የእመቤታችን እናት ሐና ያቺ ጎረቤቷ እንዴት አድርጋ እንዳሳዘነቻት ይኸው ቅድም ሰምታችሁ። ስለዚህ የእመቤታችን እናት ቅድስት ሐና ይህንን ነገር እንደውም የሳሙኤልን እናት የሐናን ታሪክ የምታውቅ ነው የሚመስለው እና አይ ብላ ዝም ብላ ምርር ብላ አልቅሳ ምሬቷን፣ ልቅሷን፣ ወደሏን ወደ እግዚአብሔር አቀረበች እንጂ በስድብ ፈንታ ስድብን አልመለሰችላትም። በክፉ ፈንታ ክፉ አልመለሰችላትም። ዛሬም ሁላችንም እንዲህ ሊሆን ነው የሚገባ። ሐዋርያትም ሲያስተምሩ በክፉ ፈንታ ክፉ አትመልሱ ነው ያሉት። በክፉ ፈንታ ክፉ አትመልሱ። በክፉ ፈንታ ክፉ ከመለስ አንተም የዚያ ተባባሪ የክፉ ተባባሪ ትሆናለህ። አንቺም የክፉይቱ ተባባሪ ትሆናለሽ። በክፉ ፈንታ ግን መልካም ስንመልስ እንዲያውም ይሄ የመለስነው መልካም ነገር እንደ እሳት ፍም ሆኖ በዚያ ሰው ላይ ይከመርበታል። አንዳንድ ጊዜም ከልክ ያለፈ ከሆነ እግዚአብሔር ፈራጅ አምላክ ስለሆነ ሊፈርድበት ይችላል። አለበለዚያም ለንስሐ ሊያበቃው ይችላል። እንደዚህ እኮ መናገር ትክክል አይደለም ብሎ ለንስሐ ሊያበቃ ይችላል። ስለዚህ በክፉ ፈንታ ክፉን አትመልሱ ብሎ ሐዋርያው ቅዱስ ጳውሎስ ቅድስት ሐናም ክፉ ነገር፣ መራራ ነገር፣ ታላቅ ነገር፣ ሰውን የሚያሳዝን ነገር ከአንደበታችሁ አይውጣ። እግዚአብሔር ራሱ በብዙ ነገር ይገልጣል። ለምሳሌ እግዚአብሔር መስዋዕትን በመቀበል ራሱን ይገልጣል። ጸሎትን በመስማት
ስለትን በማስበር ራሱን ይገልጣል። በህልም ራሱን ይገልጣል። በራእይ ራሱን ይገልጣል። በተመስጦ ራሱን ይገልጣል። በወደደው መንገድ ሁሉ ራሱን ሊገልጥ ይችላል። ለቅድስት ሐና ግን ራሱን የገለጠላት ጸሎቷን በመስማት ነው። ምክንያቱም ጸሎቷ እግዚአብሔር በሚቀበለው መንገድ እንደ ፈቃዱ የቀረበ ስለሆነ እኛም ጸሎታችንን እንደ ሐና እግዚአብሔር በሚወደው መንገድ እንደ ፈቃዱ ካቀረብን እግዚአብሔር ጸሎታችንን ለመስማት በቃሉ የታመነ ሰሚ አምላክ እያዳመጣችሁ። ስለዚህ ዋናው የትምህርታችን ርዕስ ምንድን ነው? ክፉ ነገር ከአንደበታችሁ አይውጣ። ግን አንድ ነገር ልናገርና ልጨርስ። የጸሎት መሰረት ምንድን ነው? በምን መሰረት ላይ ተመስርቶ መቅረብ ይገባዋል ትላለች? በምንድን? እሺ እስቲ አስተራሱ መልሱ ለራሳችሁ መልሱ። ይሄን ለመቆጠብ እኔ መልሱን ልንገራችሁ። የጸሎት መሰረቱ እምነት፣ ሃይማኖት። ወጸሎት ሃይማኖት የሀጅ ወለዱ። በሃይማኖት የቀረበ ጸሎት ደዌውን ይፈውሳል። በሃይማኖት የቀረበ ጸሎት መካኒቱን ባለልጅ ያደርጋል። በሃይማኖት የቀረበ ጸሎት አገርን ከጥፋት ሰውን ከመቅሰፍ ሊታደግ ይችላል። እስመ በጸሎተ ጻድቅ ትድህን ወይትማስናት። በጻድቅ ጸሎት አገር ትድናለች፣ አገር ከጥፋት ትድናለች። ስለዚህ እንደነ ቅድስት ሐና እንደ ሦስቱም ሐናዎች ካሉት እናቶቻችን የምንማረው በሃይማኖት ጸለየች ሐና በሃይማኖት ያቀረበችው የጸሎቷ መልስ እመቤታችን ሆነች ማለት ነው። ዛሬም እግዚአብሔር ለእኛ የሚጠቅመውን ነገር ያደርግልናል። አንዳንድ ጊዜ ግን እግዚአብሔር የማይቀበለው ጸሎት አለ። ለምን? እንደ ፈቃዱ ካልጸለይን በሃይማኖት ቢሆንም እንኳን ከመለኪያው ከመስፈሪያው ውጭ ከሆነ ተቀባይነት አይኖርም። ወይም ደግሞ ያ የጸለየው ጸሎት የማይጠቅመን ከሆነ እሱ ባወቀ አይቀበልም። አንድ ጊዜ ቅዱሳን ሐዋርያት በቀኝና በግራችን በቀኝና በግራ እንድንቀመጥ ፍቀድልን አሉ። እናታቸውም የቅዱስ ዮሐንስና የቅዱስ ያዕቆብ እናት ይህኑ ጸሎት ይህኑ ልመና ለመነች። ምንድን ነው ያላት ጌታ? የምትለምኑትን አታውቁም። ስለዚህ የምንለምነውን ጸሎት መጀመሪያ ማወቅ አለብን። ካወቅን ያን የምንጸልየውን ጸሎት በሃይማኖት በእምነት ማቅረብ አለብን ማለት ነው። እግዚአብሔር በሚወደው መንገድ እንደ ፈቃዱ እንደ ቅድስት ሐና እንደ ሦስቱም ሐናዎች እግዚአብሔር የሚወደውን ጸሎት በሃይማኖት የሚቀርበውን ጸሎት ጸልየን ከእግዚአብሔር ዋጋ ለማግኘት ያውቃል። የቅድስት ሐና መሳሙኤል፣ የቅድስት ሐና እመቤትነ ማርያም፣ የሐና መላ ዘመኗን እግዚአብሔርን ስታገለግል የነበረችው የነቢይቱን የሐናን ጸሎት የሰማ የሁላችንን ጸሎት ይስማ። ሀገራችንን ኢትዮጵያን ካለባት መከራ ሁሉ እንዲታደጋት ላይ ታች እያለ የሚያዋጋንን እርስ በርሳችን የሚያጋድለንን የሰይጣንን ሀሳብ እንዲያፈርስልን የአምላካችን ፈቃዱ ይሁንልን። የቅድስት ሐና ጸሎቷ፣ በረከቷ፣ አማላጅነቷ አይለየን። በሁላችንም ላይ በረከቷን ቅድር አድርጎ ያሳድርብን። እግዚአብሔር ይባርካችሁ። እግዚአብሔር የተመሰገነ ይሁን። አቡነ ዘበሰማያት
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና በወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ አበሳን የሚደመስስ ንስሐን የሚቀበል አባቶቻችን ለሐዋርያት ሥልጣንን የሰጣቸው በምጥ ደግሞ የዓለም ኃጢአት ያስተሰርያል። ከልጅነት እስካሁን የሰራችሁትን ኃጢአታችሁን ሁሉ ያስተሰርይላችሁ ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ ወንዶችም ሴቶችም በየስማቸው ከኃጢአት የተፈታችሁ ንጹሐን ሁኑ። ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ ኢየሱስ ክርስቶስ ስራ ኃጢአት ያደረጉልን ጌታ ኢየሱስ ክርስቶስ ይህን ኃጢአት የወገኖችን ኃጢአት ይቅር በለን። ኃጢአትን እግዚአብሔር ላካቸው። አሁን በዚህ ቀጥሎ ቅዳሴ እንገባለን። የምትችሉ ቅዱስ እናሳስባለን።